የሚገኘው የኢትዮጵያ ወጣቶች ድምጽ ነው። የኢትዮጵያ ወጣቶች ድምጽ ፕሮግራማችን ሳምንታዊ ዜናዎችን፣ የውይይት መድረኮችን በማዘጋጀት በሳምንት አንድ ቀን የሚያቀርበውን ዝግጅት አሁን ጀመረ። ሰላም ጤና ይስጥልን አድማጮችና ተመልካቾቻችን፣ ይህ የኢትዮጵያ ወጣቶች ድምጽ ነው። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። በውጭ ሀገር ለምትኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን እንኳን ለ2016 አዲሱ ዓመት በሰላም በጤና ደረሳችሁ እንላለን። በዚህ ሳምንት ለእናንተ ወደ አሰናዳናቸው ዝግጅቶቻችን እናመራለን። ለዛሬ ሳምንታዊ ዜናዎችን እንዲሁም ከህግ ባለሙያ ጋር ያደረግነውን ቃለ መጠይቅ አካተን ለእናንተ ለማድረስ ተገኝተናል። ቀዳሚ ያደረግነው ደግሞ ዜና ነው። ከዜናዎቹ ጋር አብራችሁ የምቆየው ዘላለም ደበበ ነኝ። በቅድሚያም ዋና ዋና ዜናዎቹን። ህወሓት መራሹ የወያኔ መንግስት የተቀነባበሩ የቦምብ ፍንዳታዎችን በተለያዩ ቦታዎች ላይ እያደረገ ወደ ህዝብ ለማላከክ ማሰቡ ታወቀ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ከፍተኛ አመራር አቶ በቀለ ነጋ በመንግስት ታጣቂዎች መደብደባቸው ታወቀ። በዲላ ዩኒቨርሲቲ አለመረጋጋቱ ቀጥሎ ተማሪዎች ካምፓሱን ለቀው መውጣታቸው ታወቀ። ዜጎች ህዝባዊ መንግስት መመስረትና ሉዓላዊነት ማስጠበቅ ላይ ኃላፊነታቸውን መወጣት እንዳለባቸው ሰማያዊ ፓርቲ አሳሰበ። ህዝባዊ እምቢተኝነቱ በዛሬው ዕለትም ተቀጣጥሎ ከአዲስ አበባ ወደ ድሬዳዋና ጅግጅጋ የሚወስደው መንገድ ሙሉ በሙሉ ተዘጋ። የሚሉት ለዛሬ የመራረጥናቸው ዋና ዋና ዜናዎች ናቸው። ወደ ዝርዝሩ እናመራለን። ህወሓት መራሹ የወያኔ መንግስት የተቀነባበሩ የቦምብ ፍንዳታዎችን በተለያዩ ቦታዎች ላይ እያደረገ ወደ ህዝብ ማላከኩን ማሰቡ ታወቀ። በተለያዩ የኢትዮጵያ ከተሞች እየተቀጣጠለ የመጣውን ህዝባዊ እምቢተኝነት በኃይል ለመፍታት በማሰብ በመቶዎች የሚቆጠሩ ዜጎችን ለሞት ሲዳርግ በርካቶች ላይ ከባድና ቀላል የአካል ጉዳት ያደረገው የወያኔ መንግስት የብሔራዊ መረጃና ደህንነት ቢሮ ዳይሬክተር አቶ ጌታቸው አሰፋ አቀናባሪነት ከማረሚያ ቤት በተመለመሉ የህግ ታራሚዎች አማካኝነት በተለያዩ ቦታዎች ላይ የቦምብ ፍንዳታዎችን በማድረግ ጉዳዩን በነጻነት ታጋዮች ላይ ለመለጠፍ ማሰቡን ስማቸው እንዳይገለጽ የፈለጉ የብሔራዊ መረጃ ቢሮ ውስጥ የሚሰሩ ምንጮቻችን ለኢትዮጵያ ወጣቶች ድምጽ ገለጹ። እንደ ምንጮቻችን ገለጻ ለዚህ ወንጀል ስኬታማነት ከተመረጡት አራቱ ታራሚዎች መካከል ተክሌ ደረሰ በተባለ ታራሚ መሪነት የተለያዩ የቦምብ ፍንዳታዎችን በብሔራዊ መረጃ በኩል ሰልጥነው የአንዋር መስጊዱንና በዲላ ዩኒቨርሲቲና በወለጋ ሆሮ ጉዱሩ ትምህርት ቤት ላይ ያፈነዱትን ቦምብ የተለያዩ ጥቅማ ጥቅሞችን እንደሚሰጧቸው እና ወደ ፈለጉት ሀገር ኮብልለው በነጻነት መኖር እንደሚችሉ ቃል ተገብቶላቸው በቀጣይ በመርካቶ፣ ካዛንችስ፣ ደብረዘይት መዝናኛ ቦታዎች ላይ፣ በቤተ እምነቶች፣ በአንበሳ አውቶቡስ ግቢ፣ በፖሊስ ጣቢያዎች፣ አዲስ አበባ ስታዲየም፣ በአጠቃላይ ሰዎች በሚሰበሰቡበት አካባቢ ጥቃቱን ለማድረግ ስላሰቡና ጥፋቱንም በነጻነት ታጋዮች ላይ ማላከክ ስላሰቡ ሁሉም ኢትዮጵያዊ በአንድ ላይ በመረባረብ ይህንን በወገኖቹ ላይ ሞት የሚደግሰውን መንግስትን ለመጣል እንዲረባረብ ጥሪያቸውን አስተላልፈዋል። የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ከፍተኛ አመራር አቶ በቀለ ነጋ በመንግስት ታጣቂዎች መደብደባቸው ታወቀ። በርካታ አመራሮቹና አባላቶቹ በእስር ላይ የሚገኙበት ኦፌኮ ፓርቲ ከፍተኛ አመራሩ አቶ በቀለ ነጋ ከቤታቸው እንዳይወጡ ተደርገው የእጅ ስልካቸው ተነጥቆ ሲቪል በለበሱ ፖሊሶች ክፉኛ እንደተደበደቡ ገለጹ። አቶ በቀለ ነጋ በታጣቂ ኃይሎች የደረሰባቸውን ህገወጥ ድብደባ በጽሁፋቸው አስፍረዋል። እንደ አቶ በቀለ ነጋ ገለጻ ወደ ስራ እያመሩ ነበረ። አራት ሲቪል የለበሱ ፖሊሶች መታወቂያቸውን በማሳየት ወደ መኪና ውስጥ እንዲገቡ ያስገደዳቸው። አቶ በቀለ ነጋም ወደ መኪና ውስጥ አልገባም በማለታቸው ወጥተው ወደ መኪና ውስጥ ካስገቡ በኋላ ደብድበዋቸዋል። ከዛም አንተ ለሚዲያ የምትሰጠውን ዘገባ የማታቆም ከሆነ በአንተም በቤተሰቦችም ላይ ከባድ አደጋ ይፈጠራል። አንተን የምናስርበት ማሰሪያ ቦታ የለንም፣ እንገድልሃለን፣ ወይም ደግሞ በመኪና ገጭተን ፓራላይዝ እናደርግሃለን ሲሉ እንደዛቱባቸውም ገልጸዋል። አቶ በቀለ ነጋ፣ አቶ በቀለ ገርባ፣ ደጀን ጣፋ፣ አዲሱ ቡላላና ደስታ ደንካን ጨምሮ 4000 የሚደርሱ የፓርቲያችን አባላት በግፍ ታስረዋል። መንግስት ሁኔታውን በጸጥታ እየተመለከተ የሚገኙ አካላት ንጹሃንን ማሰርና መግደል የሚሊዮኖችን ህጋዊ ጥያቄ ለማፈን መፍትሄ እንደማይሰጥና እሳቸውም ከጀመሩት የሰላማዊ ትግል አንዳችም ፈቀቅ እንደማያደርጋቸው ጨምረው ገልጸዋል።
በዲላ ዩኒቨርሲቲ አለመረጋጋቱ ቀጥሎ ተማሪዎች ካምፓሱን ለቀው መውጣታቸው ታወቀ። በዲላ ዩኒቨርሲቲ በትናንትናው ዕለት ቦምብ ፈንድቶ በትንሹ 2 ተማሪዎችን ሲገድል በርካቶች ላይ ከባድና ቀላል ጉዳት ደርሶባቸው ዲላ ሆስፒታል መግባታቸው ይታወቃል። ዛሬም ከዲላ ዩኒቨርሲቲ የሚሰማው ነገር እጅግ አሳዛኝ ነው። 3 ተማሪዎች መጸዳጃ ቤት ውስጥ ሞተው ተገኝተዋል። በዚህ ምክንያት በአሁኑ ሰዓት በዩኒቨርሲቲ ውስጥ ያለው አለመረጋጋት ከማየሉም በተጨማሪ በርካታ ተማሪዎች ካምፓሱን በመልቀቅ ወደ የመጡበት ቦታ መመለሳቸው ተሰምቷል። ይሁን እንጂ በርካታ ተማሪዎች እንዳይወጡ ተዘግቶባቸው በፌዴራል ፖሊስ ተከልክለዋል። አንድ ስሙ እንዲገለጽ ያልፈለገ የዲላ ዩኒቨርሲቲ የ2ኛ ዓመት ተማሪ ለኢትዮጵያ ወጣቶች ድምፅ እንደገለጸው 3ቱ በመጸዳጃ ቤት ውስጥ ሞተው የተገኙት ተማሪዎች በጥይት ብቻ ሳይሆን ተመተው የሞቱት በስለት ክፉኛ ተወጋግተው እንደገደሏቸው በደም የተጨማለቀው ሰውነታቸው ይመሰክራል። የመንግስት ታጣቂዎች ጭካኔ በጣም ይገርማል። በፍጹም ከሰው የተፈጠሩ አይመስልም። በዚህ ምክንያት የመማር ማስተማሩ ሂደት ተስተጓጉሎ ሁሉም ወደ የመጣበት እየተመለሰና በትውልድ አካባቢ ላይ ሄዶ የነጻነት ትግሉን ማቀጣጠል አለበት ሲሉ ምንጮቻችን ጨምረው ገልጸዋል። ዜጎች ህዝባዊ መንግስት መመስረትና ሉዓላዊነት ማስጠበቅ ላይ ኃላፊነታቸውን መወጣት እንዳለባቸው ሰማያዊ ፓርቲ አሳሰበ። ሰማያዊ ፓርቲ ህዝባዊ መንግስት መመስረትና የሀገር ሉዓላዊነት መጠበቅ የእያንዳንዱ ዜጋ ኃላፊነት ነው በሚል ርዕስ በጽሕፈት ቤቱ በሰጠው መግለጫ ላይ ኢትዮጵያ ከመቼውም ጊዜ በላይ በከፋ የፖለቲካ ማህበራዊና ኢኮኖሚያዊ ምስቅልቅል ውስጥ ትገኛለች ሲል ገለጸ። ሰማያዊ በመግለጫው እንዳመለከተው በሀገራችንና በህዝቦቿ ላይ ዕለት ከዕለት እየደረሰ የሚገኘውን ግፍና በደል ማስቆም እንዲሁም ህዝባዊ መንግስት አቋቁሞ የሀገርን ብሔራዊ ክብር የማስጠበቁ ኃላፊነት የተወሰኑ ጥቂት ግለሰቦችና ቡድኖች ድርሻ ብቻ ሳይሆን የሁሉም ኢትዮጵያዊ ኃላፊነት ነው ብሏል። ስለሆነም ሁሉም ኢትዮጵያውያን ዘር፣ ቀለም፣ ጾታና ሃይማኖት ሳይለያቸው አርአያቸው የሆኑትን የቁርጥ ቀን ልጆች የመስዋዕትነት ጥሪ በመቀበል ቆርጠው መነሳት አለባቸውም ብሏል። በኢትዮጵያ የነቁና የሀገራቸው ጉዳይ ያገባኛል የሚሉ ዜጎችን እያስበላን ዝም ማለታችን የአገዛዙን ዕድሜ አራዝሞታል። ተጠያቂነት በጎደለ ሁኔታ መንግስት የፓርቲ አባላትንና አመራሮችን፣ ጋዜጠኞችንና አክቲቪስቶችን በጅምላ ማሰሩን ማቆም አለበት። በሌላ በኩል የሀገርን ድንበርና ሉዓላዊነትን የሚጠብቁ ዜጎችን ሽፍቶች እያለ መጥራቱ ታሪካዊ ክህደት ነው ሲሉ አውግዞታል። ህዝባዊ እምቢተኝነቱ በዛሬው ዕለትም ተቀጣጥሎ ከአዲስ አበባ ወደ ድሬዳዋና ጅግጅጋ የሚወስደው መንገድ ሙሉ በሙሉ ተዘጋ። በምስራቅ ሐረርጌ በደኖና ሂርና አካባቢዎች ህዝቡ ነቅሎ በመውጣት ላለፉት 25 ዓመታት የታፈነ ብሶትን አሰምቷል። ህዝቡ በምሬት ሲናገራቸው ከነበሩት ነገሮች መካከል በአዲስ አበባ አዲሱ ማስተር ፕላንን የተመለከተ ለተነሳው ተቃውሞ መንግስት አጽፋውን የመለሰበት መንገድ ካን ህዝብን አስተዳድራለሁ 100% በህዝብ ይሁንታ ተመርጫለሁ እያለ ዲስኩር ከሚለፈልፍ መንግስት አይጠበቅም ብለዋል። ተቃውሞ መበርታቱን ተከትሎ የወያኔ ወታደሮች አሁንም ጭፍጨፋውንና እስሩን ያላቆሙ ሲሆን የህዝቡ ቁጣም እየጨመረ መምጣቱ ታውቋል። የህወሓት ኢህአዴግ ወታደሮች ቤት ለቤት ከባድ መሳሪያ ታጥቀው በመግባት አርሶ አደሮችን ሽብር ሲፈጥሩባቸውም ታይቷል። በምዕራብ ሐረርጌ የሂርና ከተማ መግቢያ ላይ ታላላቅ የሆኑ ከተሞች ሐረር፣ ድሬዳዋና ጅግጅጋ ከአዲስ አበባ የሚያገናኘው ብቸኛው መንገድ በተቃውሞ እንቅስቃሴ ባሉ ነዋሪዎች ሙሉ በሙሉ መዘጋቱም ተሰምቷል። አድማጮችና ተመልካቾቻችን ዛሬ የመራረጥናቸው ሳምንታዊ ዜናዎች የእስካሁኑ ነበሩ። ዜናዎቹን ደግሞ ያቀረብኩላችሁ እኔ ዘላለም ደበበ ነኝ። በስፖርታዊ ዘገባው አለሜ ቡቃዬ እየጠበቃችሁ ነው። ወደሱ መራችኋለሁ። አሁን ወደ ሳምንታዊ ስፖርታዊ ዜናዎቻችን እናልፋለን። ከዜናዎቹ ጋር አለሜ ቡቃያ ነኝ ከኢትዮጵያ ወጣቶች ድምፅ። በኢትዮጵያ ፕሪሚየር ሊግ አዳማ ከነማ እየመራ ነው። ኢትዮጵያ ቡና ተሸንፏል። በእንግሊዝ ፕሪሚየር ሊግ ሊቨርፑል ከሁለት ተከታታይ ድል በኋላ ወደ ሽንፈቱ ተመልሷል። ማንቸስተር ዩናይትድ ስዋንሲ ሲቲን እንደምንም አሸንፈው ወጥቷል። አርሴናልና ማንቸስተር ሲቲም ድል አድርጓል። በስፔን ላሊጋ ባርሴሎና ነጥብ ተጋርቶ ወጥቷል። አትሌቲኮ ማድሪድ መሪነቱን ተረክቧል። ዝርዝር ዜናዎቹ እንሆም። በሰባተኛው ሳምንት የኢትዮጵያ ፕሪሚየር ሊግ የሊጉ መሪ አዳማ ከነማ በውጤታማነቱ ቀጥሏል። ሐዋሳ ከነማን ሐዋሳ ላይ በታፈሰ ተስፋዬ 2 ግቦች 2-1 አሸንፎ ተመልሷል። ውዝግብ የማይለየው የበርካታ ደጋፊዎች ባለቤቱ ኢትዮጵያ ቡና በአርባ ምንጭ ከነማ 2-0 ተሸንፏል። ከሊጉ ግርጌ የከረመው ሀዲያ ሆሳዕና ፍጹም ያልተገመተ ውጤት አስመዝግቧል።
ወላይታ ዲቻን 5-1 አሸንፎ የመጀመሪያ ድሉን አስመዝግቧል። የኢትዮጵያን ፕሪሚየር ሊግ አዳማ ከነማ በ19 ነጥብ ሲመራ ቅዱስ ጊዮርጊስ በ16 ይከተላል። የእንግሊዝ ፕሪሚየር ሊግ በፈረንጆቹ አዲስ ዓመት የመጀመሪያ ፕሪሚየር ሊግ ጨዋታቸውን ያደረጉት ዌስትሃም እና ሊቨርፑል ናቸው። የዌስትሃሙ ሚካኤል አንቶኒዮ 2016ቱን የመጀመሪያ የፕሪሚየር ሊግ ጎል የሊቨርፑል መረብ ውስጥ አስቀምጧል። ሊቨርፑል ባሳደገው ውሻ ተነክሷል። የቀድሞው የቡድን አባሉ አንዲ ካሮል ሁለተኛውን ግብ ለዌስትሃም አስቆጥሮ ሊቨርፑሎችን አንገት አስደፍቶ ሸኝቷቸዋል። ዌስትሃም 2 ሊቨርፑል 0። የሊቨርፑሉ ጀርመናዊ አሰልጣኝ ዮርገን ክሎፕ የሚገባን ነው ያገኘነው አይነትን አስተያየት ሰጥተዋል። ኳሱን እንደተለመደው ብንቆጣጠርም የሚገባንን ያህል በርካታ ሙከራዎችን አላደረግንም፣ እንደጠበቅነው አልተጫወትንም። እናም ውጤቱን በጸጋ መቀበል ግዴታችን ነው ብለዋል። ቀይ ሰይጣኖቹ ማንቸስተር ዩናይትዶች ዓመቱን በድል ጀምረዋል። ከስዋንሲ ሲቲ ጋር ተገናኝተው 2-1 አሸንፈዋል። ወጣቱ ማርሻል እና ሩኒ የድል ግቦችን በስማቸው አስመዝግበዋል። ዋይኔ ሩኒ የ553 ደቂቃዎች የክለብ የግብ ድርቁን አረስርሶ ነው ሜዳውን የለቀቀው። አሰልጣኝ ቫን ሃል ከጨዋታው በኋላ የሚከተለውም ብለዋል። በከፍተኛ ጫና ውስጥ ነው ወደ ሜዳ በገቡትና ባሸነፉት ተጫዋቾቼ ተደስቻለሁ። አሁንም ቢሆን ከመሪዎቹ ብዙ አራቅንም፣ ልዩነቱ ትንሽ ነው። ይህ እኮ እግር ኳስ ነው፣ ለዚያውም የአንድ ወር ሳይሆን የ8 ወራት ጉዞ የሚጠይቅ ሲሉ ዋንጫውን ለማንሳት ተስፋ እንዳላቸው ጠቁመዋል። የስዋንሲሲው አሰልጣኝ በበኩላቸው ከዚህ ጨዋታ የሆነ ነጥብ ያላገኘ ነው እድለኛ ስላልነበርን ብቻ ነው ብሏል። ማንቸስተር ሲቲ ከዋትፎርድ ጋር ተገናኝቶ 1-0 ሲመራ ከቆየ በኋላ በመጨረሻዎቹ 8 ደቂቃዎች ውስጥ ባስቆጠራቸው 2 ግቦች 3 ነጥቦችን ይዘው ወጥቷል። ያያ ቱሬና ሰርጂዮ አጉዌሮ ሲቲን ታድገውታል። በሲቲ ደጋፊዎች ክፉኛ የተቸ የቆየው ያያ ቱሬ የዕለቱ ጨዋታ ኮከብ ነው ተብሏል። አሰልጣኝ ፔሌግሪኒ አሁን ላይ ሆኖ ሻምፒዮን ስለመሆን መናገር ቢከብድም ሁሌም እንደምለው ተስፋ አልቆርጥም ሲሉ የዋትፎርዱ አለቃ ኩዊክ ሳንቼዝ ፍሎሬ በበኩላቸው ወራት በፊት ሲቲን ስንገጥም ዓላማችን ብዙ ግቦችን እንዳያስቆጥሩብን ነበር። ዛሬ ግን ለማሸነፍ ነበር የተጫወትነው። ውጤቱን ለመቀበል በጣም አስቸጋሪ ነው። በጣም አሳዛኝ ቀን ነው ሲሉ በውጤቱ ማዘናቸውን ገልጸዋል። ክስተቱ ሌስተር ሲቲ ቀስ በቀስ ወደኋላ መንሸራተት ጀምሯል። በዚህ ሳምንትም አቻ ተለያይቷል። በ10 ተጫዋቾች ጨዋታውን ለመጨረስ የተገደደውን በርንማውዝን ማሸነፍ አልቻለም። ያገኘውን ፍጹም ቅጣትም አልተጠቀመበትም። በ20ኛው ሳምንት የእንግሊዝ ፕሪሚየር ሊግ አርሰናል ሊጉን በ2 ነጥብ ልዩነት መምራት ያስቻለውን ውጤት ይዞ ወጥቷል። በኤሚሬትስ ስቴዲየም ኒውካስትልን አስተናግዶ አሳማኝ ባልሆነ ጨዋታ 1-0 አሸንፏል። የድሏ ግብ የተገኘችው በተከላካዩ ኮሾሎኒ ነው። አሰልጣኝ አርሴን ቬንገርም የዕለቱ ቡድናቸው አቋም ጥሩ እንዳልነበረ አምነው ተቀብሏል። ፕሪሚየር ሊጉን አርሰናል በ42 ነጥብ ይመራል። ሌስተር ሲቲ በ40 ይከተላል። ማንቸስተር ሲቲ በ39 ሶስተኛ ሲሆን ማንቸስተር ዩናይትድ በ33 ነጥብ 5ኛ ላይ ተቀምጧል። በስፔን ላ ሊጋ ባርሴሎና ነጥብ ጥሏል። ከኤስፓኞል ጋር ባደረገው ጨዋታ ያለምንም ግብ አቻ ተለያይቷል። የባርሴሎና ነጥብ መጣል ተጠቅሞ አትሌቲኮ ማድሪድ ወደ መሪነቱ መጥቷል። ሌቫንቴን 1-0 አሸንፎ ላሊጋውም በ2 ነጥብ ልዩነት መምራት ጀምሯል። አትሌቲኮ ማድሪድ በ41 ነጥቦች ሲመራ ባርሴሎና አንድ ተስተካካይ ጨዋታ እየቀረው በ39 ነጥብ ሁለተኛ ደረጃ ላይ ይገኛል። ይህ በአውሮፓ የሚገኘው የኢትዮጵያ ወጣቶች ድምፅ ነው። አድማጮችና ተመልካቾቻችን በድጋሚ ተገናኝተናል። በወቅታዊ የኢትዮጵያ ፖለቲካዊ ጉዳዮች ላይ ማብራሪያ እንዲሰጡን ወጣት የሕግ ባለሙያ የሆኑትን አቶ ጌታቸው ኃይለማርያምን እዚህ ስቱዲዮ ድረስ ጋብዘናቸዋል። አቶ ጌታቸው ኃይለማርያም ነዋሪነታቸውን በጀርመን አድርገው እንግዲህ ትምህርታቸውንም በዛው በጀርመን ሀገር እየተከታተሉ እንደሆነ ነው መረጃው ያለኝ። እንዲሁም ደግሞ በሰብአዊ መብት ጉዳዮች ላይ ንቁ ተሳታፊ የሆኑ ናቸው እና ለቃለ መጠይቅ ፈቃደኛ ሆነው እዚህ ስለተገኙልኝ አቶ ጌታቸው በኢትዮጵያ ወጣቶች ድምፅ ዝግጅት ክፍልና በኢትዮጵያ ወጣቶች ድምፅ አድማጮች ስም ልባዊ ምስጋናዬን አቀርባለሁ። እኔም ከልብ የመነጨ ምስጋናዬን አቀርባለሁ እድሉን ስለሰጣችሁኝ አቶ ዘላለም። እስቲ የትምህርት ደረጃህንና አሁን ያለህበትን ሁኔታ ለአድማጮች ግልጽ እንዲሆን አድርግ ንገረን እና ከዛ ወደ ቃለ መጠይቃችን እናመራለን። ለመጀመር ያህል ጌታቸው ኃይለማርያም እባላለሁ።
አዲስ አበባ ዩኒቨርሲቲ ህግ ተምሬያለሁ። ከዛ በኋላ በተለያዩ ምክንያቶች እዛ መቀመጥ ስላልቻልኩኝ ጀርመን ኑሮዬን ካረኩኝ ሰንብቻለሁ እና እዚህ ጀርመን ውስጥ በህግ የማስተርስ እንደገና ዲግሪ ሰርቻለሁ። ይህም ማስተርስ የሚገናኘው አንደኛ የሰብአዊ መብትን ዙሪያ ባመለከተና ሁለተኛ ደግሞ ዓለም አቀፍ የንግድ ህግን ማዕከል ባደረገ መልኩ ነው የማስተርስ ትምህርቴን በዚህ መልኩ ሰራሁት ማለት ነው። እና አቶ ዘላለም በዚህ መልኩ ነው እንግዲህ አሁን እየተንቀሳቀስኩ ያለሁት። አመሰግናለሁ። ለአድማጮች ግልጽ እንዲሆን ነው ይህን ጥያቄ ጠይቁት። እንግዲህ ወደ ጥያቄዎቼ ሳመራ አቶ ጌታቸው እንደው አሁን በስልጣን ላይ ያለው የኢህአዴግ መንግስት የሚፈጽማቸው ዘርፈ ብዙ ችግሮች አሉ። በተለያዩ የፖለቲካ ፓርቲዎች የሚንቀሳቀሱ በህግ ሽፋን እየተንቀሳቀሱ ያሉትን ሰዎች ለምሳሌ የሰማያዊ ፓርቲ እንዲሁ የኦፌኮ ፓርቲ አመራሮችንና አባላትን መንግስት በሽብርተኝነት ታርጋ እየለጠፈ ወደ ወኒ የሚከትበት ነገር አለ እና ይህን በስልጣን ላይ ያለው መንግስት እየፈጸመ የሚገኘው ተግባር እንደው ከህግ አንጻር እንዴት ያዩታል እርሶ? ድርጊቱ እንግዲህ የጀመረው በአጠቃላይ ወደኋላ መለስ ብለን ስናየው እንደሚመስለኝ ከ2005 ወይም ደግሞ ከ1997 ምርጫ ማግስት መንግስት የፖለቲካ ምህዳሩን ለማጥበብ ከፍተኛ እንቅስቃሴ ሲያደርግ ቆይቷል። በዚህ መሰረት ከሚጠቀሱት አፋኝ ህጎች መካከል የአሸባሪ የሚመለከት የአሸባሪ ህግ ወይም የአሸባሪ ህግ ነው እና እንግዲህ በዚህ ህግ መሰረት ማንኛውም አደረጃጀት ለመንግስት አደጋ ይሆናል ተብሎ የሚገመት እንቅስቃሴ በሙሉ በሽብርተኝነት የመፈረጅ እድሉ ከፍተኛ ነው። በዚህ ምክንያት ነው ሰዎች ከፍተኛ የሆነ የሰብአዊ ጥሰት እንዲፈጸምባቸው ምክንያት የሆነው። ይሄ ህግ ብቻ ሳይሆን ከዚህ ህግ ጋር ተያይዘው ያሉ መጠነ ሰፊ ህጎች አሉ። የሚዲያ ህግን የሚመለከት እንዲሁም ደግሞ የፖለቲካ ፓርቲ የመተዳደሪያ ደንቦችን የሚመለከት የጋዜጠኞችን በሚመለከት እነዚህ ህጎች እንግዲህ የፖለቲካ ስነ ምህዳሩን ለማጥበብ ምክንያት የሆኑ ናቸው። ይሄን ይመስለኛል እንግዲህ ከዛ በኋላ ነው ይሄ ሰብአዊ መብት ጥሰት እየቀጠለ ያለው ማለት ነው። መንግስት በዲሞክራሲያዊ በሆነ ምርጫ ስልጣኔን ላካፍል ወይም ልለቅ አልችልም በሚልበት ደረጃ ላይ ደርሷል ሙሉ ለሙሉ ማለት ይቻላል። እንግዲህ አሁን ባለው ጊዜ ላይ እንግዲህ የኢህአዴግ አሁን በስልጣን ላይ ያለው የኢህአዴግ መንግስት 100% በህዝብ የተመረጥኩኝ ነኝ በሚልበት ሰዓት ነው እነዚህ አይነት የህገ መንግስት ጥሰቶች እየተፈጸሙ የሚገኙት። ህገ መንግስቱ ደግሞ ምንም እንከን የለበትም፣ በጣም ፍጹም የሆነ ህገ መንግስት ነው ያለን ነው የሚባለው። እውነት እርስዎ እንደ ህግ ባለሙያ የኢትዮጵያ ህገ መንግስት ምንም እንከን የለበትም? ምንም እንከን ከሌለበት የተለያዩ የሰብአዊ ጥሰቶች መፈጸማቸው ከምን አንጻር ነው ብለው ያዩታል? ህገ መንግስቱ በእርግጥ መንግስት ሁሌ እያለው እንዳለው ካለፉት ስርዓቶች መጠነ ሰፊ የሆነ የሰብአዊ መብት ድንጋጌዎችን ይዟል ነው የሚባለው። በዚህ ደረጃ ምንም ጥርጥር የለውም። ኦኬ፣ የሰብአዊ መብቶች በግልጽ ተቀምጧል። አንዳንድ ጊዜ አከራካሪ በሆነ መልኩ ቢቀመጡ ማለት ነው። ህገ መንግስቱ እንግዲህ ሲጀምር ጽንሰ ሀሳቡ የኢትዮጵያን ህዝብ በአጠቃላይ እንደ ህዝብ ሪኮግናይዝ የሚያደርግ ሳይሆን የኢትዮጵያን ህዝብ በብሔር በብሔረሰብና እንዲሁም በህዝብ በከፋፍለ ነው የሚያያቸው። ከዚህ ይጀምራል ችግሩ። እንግዲህ ከዚህ ጋር ተያይዞ ብዙ ጊዜ ህገ መንግስቱ የሚተቸው የህይወት መብትን አስመልክቶ እንዲሁም ደግሞ ህገ መንግስቱ ከተለያዩ ሀገሪቷ ካጸደቀቻቸው የተለያዩ ዓለም አቀፍ ህጎች ጋር ተያይዞ የሚነሱ ጥያቄዎች ናቸው።
ከዛ ባሻገርም ደግሞ ህገ መንግስቱ ራሱ ያቋቋማቸው የህገ መንግስታዊ ኦርጋኖች አሉ ወይም ደግሞ ኢንስቲትዩሽኖች አሉ። እነዚህ ድርጅቶች ወይም ኢንስቲትዩሽኖች ምን ያህል እየሰሩ ነው? ህገ መንግስቱ ውስጥ እነዚህን የመንግስት ኢንስቲትዩሽኖች ሲያቋቁም ቤዚካሊ ምን አስቦ ነው የሚሉት ነገሮች አጨቃጫቂ ናቸው እና ከዚህም ባሻገር ህገ መንግስቱ አገሪቷን ወደፊት አደጋ ላይ ሊጥል የሚችሉ አደገኛ አንቀጾችን አዝሏል እና ወደ ዝርዝር ለመግባት ያህል ህገ መንግስቱ የበላይ እንደሆነ አንቀጽ 9 ላይ ተጠቅሷል። ከዛም በኋላ ዓለም አቀፍ ህጎችን የህግ አካል አድርጎ ይቆጥራቸዋል። ነገር ግን በተጓዳኝ የወጡ አዋጆች አሉ። ዓለም አቀፍ ህጎች የአገሪቷ ማዕቀፍ የሚሆኑት በፓርላማ በኩል ከጸደቀ በኋላ ከዛ በኋላ በአማርኛ ትራንስሌት ከተደረገ በኋላ መሆኑን ይገልጻል። ይህም አማርኛ ህገ መንግስቱ ራሱ የመንግስት ኦፊሻል ቋንቋ አድርጎ እንዲሁም ደግሞ ያ እና ሩሊንግ ላንጉዌጅ ነው አማርኛ በህገ መንግስቱ ከዚህ ጋር ይመነጫል። ስለዚህ በአይሲሲፒአር ለምሳሌ በኢንተርናሽናል ኮንቬንሽን ኦን ሲቪል ኤንድ ፖለቲካል ራይትስ ላይ የመኖር መብት ሙሉ ለሙሉ ምንም ገደብ ሳይደረግበት የተጠበቀ ነው። ከዚህ ባሻገርም በህገ መንግስቱ ውስጥም የመኖር መብት እንደሚታየው ምንም ሊሚቴሽን የለውም ወይም ሪዘርቬሽን የለውም። ማንኛውም ሰው በህይወት የመኖር መብቱ ሙሉ ለሙሉ የተጠበቀ ነው፣ የተረጋገጠ ነው ይላል። ለዚህም ደግሞ አንቀጽ 15ን መመልከት ይቻላል እና የመኖር መብት አንድ ሰው በህግ በተደነገገ መልኩ ወይም በከባድ ወንጀል ጋር ተያይዞ በተጣለ ቅጣት ብቻ ነው ህይወቱን ሊያጣ የሚችለው ነው የሚለው እና በትክክል እነዚህ ጉዳዮች እየተፈጸሙ ነው። አሁን አብሶ ካለው ነባራዊ ሁኔታ ጋር ስናነጻጽረው ከህገ መንግስቱ ጋር የማይገናኝ ህገ መንግስታዊ ወይም ኢሰብአዊ ድርጊቶች ናቸው የምናያቸው። በተማሪዎች ላይ የሚፈጸሙ ምንም ፍርድ ቤት ያላያቸው ምንም ፍርድ የሌላቸው በመንገድ ላይ የሚደረጉ ግድያዎች ማለት ነው። እንግዲህ ከዚህ ጋር ይሄ አንደኛው ማሳያ ነው። ስለዚህ ዓለም አቀፍ ህጎች የህጉ አካል ናቸው ይላል። ነገር ግን አሁንም ስቲል ምንም አይነት ክሊር የሆነ ዲማርኬሽን የለም። በምን አይነት መልኩ ነው እንዴት የለም። የተለያዩ ዓለም አቀፍ ህጎችን ማጣቀስ እንችላለን። ለምሳሌ የጀርመን ህግን ብናይ አንቀጽ 25 ላይ በትክክል ተቀምጧል ምን ያህል ዓለም አቀፍ ህጎች በጀርመን የህግ ስርዓት ውስጥ ሚና እንደሚጫወቱ ማለት ነው። ከዚህ ጋር ተያይዞ እንግዲህ በብዛት አሁን እያየናቸው ያለናቸው የፖለቲካ አፈናዎች አሉ። ቅድም እንደጠቀሱት አቶ ዘላለም የነ ዮናታ እንዲሁ የሰማያዊ ፓርቲን አስመልክቶ አባሎች ኢፍትሐዊ በሆነ መልኩ መታሰር የሚመለከት ጉዳይ ነው። እንግዲህ አሁን ይሄ ህግ ኢንተርናሽናል ኮንቬንሽን ኦን ሲቪል ፖለቲካል ራይት አንቀጽ 9(3) ላይ ማንኛውም የታሰረ ሰው ወይም ደግሞ በቁጥጥር ስር የዋለ ሰው ወደ ፍርድ ቤት የመቅረብ መብቱ እንዲጠበቅለት ይደነግጋል። ህገ መንግስቱም የኢፌድሪ ህገ መንግስትም በተመሳሳይ ደረጃ የዘራይቱ ሃቤስ ኮርፐስን ይሄ ከእንግሊዝ ቢልስ ኦፍ ራይት ከ13ኛው ክፍለ ዘመን ጀምሮ አዳፕት የተደረገውን ጽንሰ ሀሳብ ይይዛል። ነገር ግን ጥያቄው አሁንም በአሸባሪ ህጉ ምክንያት ፕሪትሪያል ዲቴንሽን የሚባል አለ። ማንኛውም ለህዝብ አደገኛ በሆነ መልኩ ፖሊሶች የሚያስቡት ጉዳይ ካለ ይህንን አደገኛነትን ለመቀነስ ያ ሰው ከህዝብ ተነጥሎ ሊታሰር ይችላል ወይም ሊቆይ ይችላል ነው።
እና የህገ መንግስቱን ዋና ጽንሰ ሐሳብ እነዚህ ሰዎች በትክክልም ኢፍትሃዊ በሆነ መልኩ እንዳይታሰሩና መብታቸው እንዳይገፈፍ በአንቀጽ 17 ላይ ለምሳሌ በህገ መንግስቱ ላይ በህግ ከተደነገገው ስርዓት ውጪ ማንኛውም ሰው ወንድም ሆነ ሴት ነፃነቱን ወይም ነፃነቷን አታጣም ነው። እንግዲህ ከዚህ ጋር ተያይዞ አንቀጽ 17 እንደገና በእንግሊዘኛው ላይ ተቀምጧል። no one shall be deprived of his or her liberty except on such grounds and in accordance with such procedure as are established by law ይላል እና የአማርኛውና የእንግሊዘኛውን አተረጓጎም ስናየው ሁለቱ የማይጣጣሙ ናቸው። በአማርኛው ላይ እንግዲህ በህግ ከተደነገገው ስርዓት ውጭ ማንኛውም ሰው ወንድም ሆነ ሴት ነፃነቷን አታጣም ነው የሚለው። የእንግሊዘኛው ትርጓሜ ደግሞ ምንድነው? no one shall be deprived of his or her liberty except on such ground እነዚህ ምክንያቶች እነዚህ ግራውንዶች እንደገና ይላል and in accordance with such procedure as are established by law ስለዚህ በህግ በተቀመጠው ስርዓት ማለት ነው። እነዚህ ግራውንዶች እነዚህ ምክንያቶች የመታሰሪያ ወይም ደግሞ ነፃነት የሚታጣባቸው ምክንያቶች መጠቀስ አለባቸው። እነዚህ ምክንያቶች ከተጠቀሱ በኋላ በዚህ ህግ ውስጥ እንደገና እነዚህ ስርዓቶች የሚጣሱባቸውን ፕሮሲጀር ወይም ደግሞ ስርዓት ማስቀመጥ አለበት ይላል የእንግሊዘኛው ትርጉም። እንግዲህ ህገ መንግስቱ ብለናል አማርኛ ነው። የአማርኛው ትርጉም እንግዲህ የመጨረሻ ትርጉም ነው ብሎ ህገ መንግስቱ አስቀምጧል። ነገር ግን ሰዎች አንዳንድ እንትኖች ሊትሬቸሮችን ሳነብ የሃውስ ኦፍ ፌዴሬሽን የካውንስል ኦፍ ኢንኳየሪ ይህንን ጉዳይ በእንግሊዘኛው ልንተረጉመው ይገባል፣ የእንግሊዘኛውን ትርጓሜ ልንወስድ ይገባል ብሎ ወስኗል የሚል ነገር ነው። አሁንም ቢሆን ለማሳየት የፈለኩት አሁን ካለው ነባራዊ ሁኔታ የፖለቲካ መሪዎችን ኢፍትሃዊ በሆነ መልኩ የመታሰር ጉዳይ የፍርድ ቤት ሳይቀርቡ ለረጅም ጊዜ በእስር ቤት ውስጥ የሚቆዩበትን ምክንያት ከዓለም አቀፍ ህግ ጋም ሳየው ራሱ ህገ መንግስቱ በአንቀጽ 17 ላይ ካለው ይዘት አንፃር የሚጋጭ ነው ለማለት ፈልጌ ነው። እንግዲህ ይህ በእንዲህ እንዳለ በቀጣይ ሁኔታ ህገ መንግስቱ አንቀጽ 39ን እስካሁን አቅፎ ነው የያዘው። ይሄ ለዘመናት በሀገራችን የፖለቲካ እንዲሁም የህግ ስርዓት ውስጥ አከራካሪ ነው። ለምንድነው ይሄ ጉዳይ የተጠቀሰው የሚል ነው እና ይህንን አንቀጽ ያካተቱ ሀገሮች በአለማችን ላይ በጣም ጥቂት የሚባሉ ሀገሮች ናቸው። እነዚህም ደግሞ መሰረታዊ የሆነ የዲሞክራሲያዊ ስርዓት ያላበበባቸው ሀገሮች ናቸው ከአውስትራሊያ በስተቀር ማለት ነው። ለምንድን ነው እና በሰዓቱ የኦሮሞ ነፃ አውጪ ግንባር ነበረ፣ የኤርትራ ነፃ አውጪ ግንባር ነበረ፣ የትግራይ ነፃ አውጪ ግንባር። እነዚህ ግንባሮች እንግዲህ የራሳቸውን መሬት ወይም ደግሞ ኢንተረስት ለማስጠበቅ እነዚህ ፖለቲካ ፓርቲዎች ናቸው ወይም ደግሞ ኢሊት ሰዎች ናቸው፣ ግሩፖች ናቸው። ህዝቡን ይወክላሉ ብዬ አልገምትም፣ የሰፊውን ህዝብ ማለት ነው። ይሄ በጽንሰ ሐሳብ ደረጃ ህገ መንግስቱ ውስጥ ገብቷል። ስለዚህ ይሄ ህገ መንግስት ከዚህ በኋላ ተከትሎ ሊሄድ ይገባል ወይ ነው እና ይሄ ህገ መንግስት ከዚህ አንፃር ሙሉ ነው ወይ ነው አሁንም ጥያቄ ነው ለኔ። ከዚህ ጋር ተያይዞ ህገ መንግስቶች የአጠቃላይ ህግ ናቸው። ሁሉ ጊዜ ስህተት ሊኖርባቸው ይችላል ይገመታል። ስለዚህ ህገ መንግስቱን እውን ሊያረግ ወይም ደግሞ ህይወት እንዲሰጡት የራሱን ኢንስቲትዩሽኖች ያቋቁማል ህገ መንግስቱ። ለምሳሌ ብናይ በህገ መንግስቱ አሁን በእኛ ሀገር ባለው ህገ መንግስት የተቀመጠው የሃውስ ኦፍ ፌዴሬሽን ነው፣ የፌዴሬሽኖች ምክር ቤት ነው። የፌዴሬሽኖች ምክር ቤት ህገ መንግስቱን ህገ መንግስታዊ የሚያደርግ ወይም ደግሞ ፈርሽታትሊሽት ወይም ደግሞ ሩል ኦፍ ሎ ህጋዊ ስርዓት የህግ የበላይነት እንዲሰፍን ፌዴሬሽን ምክር ቤት እስካሁን ባየናቸው ውሳኔዎቹ ሰፊውን ህብረተሰብ የማይወክልና የፍርድ ቤትን የማይተካ አካል ነው የማየው። ህገ መንግስቱ ይሄንን ኢንስቲትዩሽን አቋቁሟል። ማቋቋሙ እንዳለ ሆኖ ነገር ግን ህገ መንግስታዊ ትርጉሙን በተመለከተ ለዚህ አካል መሰጠቱን እቃወማለሁ። ምክንያቱም
ለህገ መንግስታዊ ተርጓሚ ሊሆን የበቃበት ምክንያቶች አንደኛ በሰዓቱ ወይም ደግሞ ኢህአዴግ ለፍርድ ቤቶች በሚሰጠው አመለካከት ነው። ኢህአዴጎች ሁሉ ጊዜ ፍርድ ቤቶች ነፃ አይደሉም ብለው ነው የሚያምኑት እና ፍርድ ቤትንም ነፃ ለማድረግ ሞክረው ማያውቁም። ከዚህ የመነጨ ነው። እኔ ደግሞ የሚለው ትክክለኛ ስርዓት ለመስረት በዓለም አቀፍ ደረጃ በዲሞክራሲያዊ ስርዓታቸው የሚታወቁ አገሮችን መውሰድ ይቻላል እና ለፍርድ ቤት ነው ይህንን መብት የሚሰጡት ህገ መንግስታዊ ትርጉሙን ማለት ነው። የሚቀጥለው ጥያቄ እንግዲህ ያሉትን ነገሮች በሙሉ አንስተዋል። እንዲህ ካለን ሰዓት አኳያም ሌሎች ነገሮች አድርጌ ነው የማነሳቸው እና በዚህ በ21ኛው ክፍለ ዘመን አሁን በስልጣን ላይ ያለው የኢህአዴግ መንግስት ራሱን የሚያነጻጽረው ከ21ኛው ክፍለ ዘመን ካሉ መሪዎች ጋር ሳይሆን ከቀድሞ መሪዎች ጋር ከነ ኃይለ ሥላሴና ከደርግ መንግስታት ጋር ነው ራሱን እያነጻጸረ የሚገኘው እና ቀድሞ በኢትዮጵያ ውስጥ የነበሩት መንግስታት የሚከተሉት ርዕዮተ ዓለም ምርጫ ከምን የተነሳ ነበር? ምን ነበረ ርዕዮተ ዓለማቸው? አሁንስ የኢህአዴግ መንግስት እየተከተለ ያለው ርዕዮተ ዓለም አብዮታዊ ዲሞክራሲ በለን እንጂ ምንድን ነው እየተከተለ ያለው ርዕዮተ ዓለም? ወደፊትስ በኢትዮጵያ እንደው ያስፈልጋታል ተብሎ የሚታሰበው ርዕዮተ ዓለም ምን መሆን አለበት የሚለውን ነገር ዳወጠር አድርገው ቢነግሩኝ። አመሰግናለሁ አቶ ዘላለም። እንግዲህ ያለፉት ስርዓቶች እንግዲህ የኢህአዴግ ስርዓት ራሱን የሚያነጻጽረው ካለፉት ሁለት ስርዓቶች ነው በዛት ሚዲያ ላይም እንደሰማሁት ማለት ነው። የኃይለ ሥላሴ ስርዓት እና ከደርግ ስርዓት ጋር ነው። የኃይለ ሥላሴ ስርዓት እንግዲህ በሰዓቱ የነበረውን ችግር ኢትዮጵያ እንደ ሀገር እንደ ችግር ምንድነው ተብሎ ተጠይቆ ነበረ። በሰዓቱም የነበረው ስርዓት እንደ ችግር ያየው ኢትዮጵያ የዘመናዊ አተገባበር ወይም ደግሞ የዘመናዊ ስርዓት እጦት በዘመናዊ ስርዓት እጦት ስር መሆኗን ነው የተረዳው ስርዓቱ። ለዚህም ደግሞ ነገሮችን ሞደርናይዝ ማድረግ ሲቪላይዝድ ለማድረግ ኢንስቲትዩሽኖች መፈጠር ነበረባቸው። እነዚህ ኢንስቲትዩሽኖች የመንግስት ተቋማት ደግሞ ከአውሮፓና እንደዚሁም ደግሞ ከአሜሪካ ከተወሰዱ ሳምፕል ምስሎች ጋር የሚሄድ ትግበራ ነበራቸው። በዚህ ምክንያት የፊውዶ ካፒታሊስት ስርዓት ይህንን ኢሞደርናይዝድ የሆነ ወይም ደግሞ ያልበለጸገ ዘመናዊ ያልሆነ ማህበረሰብን ዘመናዊ ለማድረግ አውሮፓዊ የሆኑ ወይም ዓለም አቀፋዊ ሞደርን የሆኑ ኢንስቲትዩሽኖችን ማቋቋም ነበረ። ስለዚህ የመሬት በግለሰብ ደረጃ ሆኖ በባላባት በጭሰኝነት መልኩ ደግሞ ብዙ ኢትዮጵያኖች በሚሰቃዩበት ሁኔታ ጥቂቶች ደግሞ ሰፊው መሬት ባለቤት አልሚ ተብለው የሚታዩበት ሁኔታ ነበረ። በአጠቃላይ ይሄ ስርዓት እንደ ስርዓት እንግዲህ ኢትዮጵያ በዘመናዊ የህግ በዘመናዊ የኢንስቲትዩሽን ማዕቀፍ ስር ስላልነበረች ይህንን ችግርን ለመቅረፍ ብሎም ኢትዮጵያን ወደ አንድ ደረጃ ለማራመድ የፊውዶ ካፒታሊስት ስርዓት መሰረታዊ ወይም አቻ የማይገኝለት ጉዳይ ሆኖ በሰዓቱ እንደ ችግር መፍቻ ተደርጎ ተቆጥሮ ነበረ። እንግዲህ ይሄ ስርዓት በዚህም በዛም ሰክሲድ አላረገም። የኢትዮጵያ ህዝቦች እንደተፈለገው ያህል በኢኮኖሚ፣ በማህበራዊ፣ በቴክኖሎጂ አላደጉም። ስለዚህ በዚህም በዛም በየጥጋ ጥጉ የነፃ ትግሎች ራስን ነፃ የማውጣት ትግሎች ሲነሱ ነበረ። ከትግራይ አካባቢ፣ ከኦሮሞ፣ ከባሌ አካባቢ እንዲሁም የተለያዩ ኢትዮጵያ። ስለዚህ የወጣቱ ክፍል የተማረው የወጣቱ ክፍል በተለይ እና ይህ እንግዲህ የመነሳት ሪቮሉሽን ወይም ደግሞ ሪዮት በደርግ እንግዲህ ተቀልብሶ ደርግ ስልጣን ያዘ። ደርግ ስልጣን ከያዘ በኋላ የመሰረታዊ ጥያቄ የነበረው አሁን ልንከተለው የሚገባ ርዕዮተ ዓለም ምንድን ነው? ኢትዮጵያ አሁን በምን ችግር ላይ ነው ያለችው? ያሳለፈችውስ ችግሮች ምን ይመስላሉ? በሚል ነው። ስለዚህ እኛ ችግራችን መሰረታዊ የሆነ ችግራችን እንግዲህ ባለፈው ስርዓት ያየነው የመደብ ልዩነት ነው። ይህ የክላስ ዲፈረንስ
የደርግ ስርዓት እንግዲህ ስልጣን ከተቆናጠጠበት ሰዓት አንስቶ የኢትዮጵያ ችግር ምንድነው ብሎ ሲጠይቅ ነበረ። እንግዲህ የደርግ በሰዓቱ ለዚህ ጥያቄ እንደ መልስ ያገኘው ባለፈው ስርዓት ወይም ደግሞ በንጉሳዊ ስርዓት የኢትዮጵያ ህዝብ በባላባትና በጭሰኛ በሚል ስርዓት ስር መተዳደሩና መሬት ላራሹ እንደ አንድ ጉዳይ ሆኖ ነገር ግን ኢትዮጵያ እንደ ርዕዮተ ዓለም መከተል ያለባት ይህንን የመደብ ልዩነት ወይም ደግሞ ክላስ ዲስፓሪቲ ለማጥፋት በሰዓቱ የተወሰደው ሶሉሽን ወይም ደግሞ መልስ ምንድነው? የማርክሲዝም ሌኒኒዝም ማክሲምን መውሰድ ነው። ስለዚህ ኢጋሊቴሪያን የሆነ ምንም ልዩነት የኢኮኖሚ ልዩነት የመደብ ልዩነት የማይታይበት ማህበረሰብ በሶሻሊስት የሆነ ማህበረሰብ ከዛ በኋላ እንዲሁም ቱ ዘ ማክሲመም ሌቭል ማለት ነው ወደ ኮሚኒስት ስርዓት የኮሚኒስት ስርዓት ማቋቋም ነበረ። ይህ እንደ ርዕዮተ ዓለም ሆኖ በደርግ ስርዓት ላለፉት በሰዓቱ ለነበሩት 17 አመታት ቀጥሎ ነበር ማለት ነው። እንግዲህ አሁንም ይህ ስርዓት ለኢትዮጵያ ህዝብ ትክክለኛ መልስ አግኝቷል ወይ ጥያቄ ነው። አግኝቷል አላገኘም ለማለት እቸገራለሁ። አሁን እዚህ ጋር መልስ ለመስጠት አይደለም አሁን እያብራራው ያለሁት፣ ምክንያቱም ጥያቄው በጣም ሰፊ ስለሆነ ማለት ነው። እንግዲህ የትግራይ ነፃ አውጪ ግንባር፣ የኦሮሞ ነፃ አውጪ ግንባር፣ የኤርትራ ነፃ አውጪ ግንባር እንዲሁም ከተለያዩ የአማራ ህዝብ የሚታገሉ ኃይሎችም እንዲሁ በአጠቃላይ በሰዓቱ የነበረውን ቅራኔ ምክንያት በማድረግ የነፃ አውጪ ትግል ነበረ። የላይብሬሽን ትግሎች ነበሩ። እነዚህ ትግሎች ደግሞ በእንግሊዝ እንዲሁም በዌስተርን ሀገሮች ለመንግስቱ ኃይለማርያም ስርዓት ወይም ደግሞ ለሶሻሊስት ስርዓት አንታጎኒስት ናቸው የሚባሉ የምህራቡ ዓለምን ድጋፍ በማግኘት ወደ መሀል አገር ገብተዋል፣ ስልጣን ተቆናጠዋል። እነዚህ ኃይሎች እንግዲህ አሁንም ትልቅ የቤት ስራ ነበራቸው። አዳት ክሪቲካል ሞመንት ምንድነው? ይህ የቤት ስራ የኢትዮጵያ ችግር ምንድነው? ስለዚህ ከዚህ በኋላ መከተል ያለብን ምን አይነት ስርዓት ነው? ምን አይነት ርዕዮተ ዓለም ነው? አብዮታዊ ዲሞክራሲ ኦኬ የኮምፕሊትሊ የማርክሲዝም ሌኒኒዝም ማክሲም ነው አሁንም የሚከተለው እና ያላደጉ ሀገሮች በግብርና ህዝቦቻቸው በግብርና የሚተዳደሩ ራሽያ ውስጥ እና እንዲሁም በተወሰኑ የዓለማችን ክፍሎች እነዚህ በጣም ጥቂት የሚባሉ ክፍሎች ናቸው የሪቮሉሽነሪ ዲሞክራሲን እንደ ርዕዮተ ዓለም አርግተው ያቋቋሙት። ለማንኛውም ግን እዚህ ጋር ማስረጽ የምፈልገው በሰዓቱ የኢህአዴግ ስርዓት ስልጣን ሲቆናጠጥ ወደ መድረክ ላይ ይዞ የመጣው ርዕዮተ ዓለም የኤትኒክ ፌዴራሊዝም ነው። የኤትኒክ ፌዴራሊዝም ምንጩ ምንድን ነው? እንግዲህ እንደ ህግ ስርዓት የኤትኒክ ፌዴራሊዝም ምንድነው? ምንጩ ምንድነው ብለን ስንጠይቅ እንግዲህ የኢህአዴጎች በሰዓቱ ምን ብለው ያምኑ ነበረ? ኢትዮጵያ ውስጥ የነበረው ችግር በቀደሙት አመራሮች የህዝባዊ ጭቆና ነው። ህዝባዊ ጭቆና ወይም ናሽናል ኦፕሬሽን። ይሄም ናሽናል ኦፕሬሽን ህዝባዊ ጭቆና የመጣው አማራ ከሚባል ማህበረሰብ ነው። ስለዚህ እነዚህ ማህበረሰቦች አማራ የሚባል ህብረተሰብ በአጠቃላይ ህዝብ ምን ተብሎ ይፈረጅ ነበረ? በኢህአዴጎች አሁንም ይፈረጃሉ። ነፍጠኛ፣ ቀኝ ገዢ፣ አሲሚሊኒስት ወይም ደግሞ አሲሚሌሽኒስት ይሉታል፣ ሰፋሪ፣ ጠባብ እንዲሁም ትምክህተኛ የሚሉ ቃላቶችን በመጠቀም ይህንን ህብረተሰብ ለማዋረድና እንዲሁም የፖለቲካ ስርዓታቸውን ከዚህ ጋር ተያይዞ ለማስረጽ ችለዋል ወይም ደግሞ አሁንም እያደረጉት ነው። ነገር ግን ጥያቄው እኔም ሁላችንም የምንጠይቀው ጥያቄ የአማራ ህዝብ እንደ ህዝብ በማንኛውም የኢትዮጵያ ህዝብ ላይ ጭቆና አድርሷል ብዬ አላምንም እና ለዚህም ነው ይህ የፕሪሚስ ወይም ደግሞ የፖለቲካ ጽንሰ ሀሳብ ትክክል ነው ብዬ ማላም ነው ማለት ነው። ምክንያቱም የተነሳበት ዓላማ
ፎልስ ስለሆነ ፋልሽ ስለሆነ ኮንክሉዥኑም ፎልስ ነው የሚሆነው፣ ፋልሽ ነው የሚሆነው። ስለዚህ ከዚህ ጋር ተያይዞ የመነጨ ስርዓት እኔ ወደፊት ለኢትዮጵያ ህዝብ ሰላም፣ ብልጽግና፣ አንድነት እንዲሁም የሰብአዊ መብት መከበር፣ የህግ የበላይነት መከበር ያመጣል ብዬ አላምንም። ምክንያቱም ይሄ አስተሳሰብ በቂም በቀል ለኝነት ወይም ዙሪያ የተመሰረተ ነው። ስለዚህ በማንኛውም ኖርማል አስተሳሰብ ትክክል ነው ብዬ አላምንም። ምናልባት ባለፉት ታሪኮቻችን ጥቂት ኢሊት ሰዎች ወይም ደግሞ ግሩፖች፣ አንድን ህዝብ የማይወክሉ ግሩፖች ይህንን ፈጽመው ሊሆን ይችላል። ስለዚህ አሁን እኮ የሚያሰጋው ወደፊት በአጠቃላይ የትግራይ ህዝብ እንደ የኢትዮጵያን ህዝብ እንደበደለ ተደርጎ ሌላ የፖለቲካ ርዕዮተ ዓለም ወይም ደግሞ ጽንሰ ሀሳብ ልናመጣ ነው ማለት ነው። እንደ ሀገር ካሰብን ወደፊት የሚያዛልቀን አይመስለኝም። ስለዚህ እነዚህ ሰዎች ለኢትዮጵያ ህዝብ መጻኢ ዕድል በደንብ ያሰቡበት መስሎ አልታየኝም አዳት ሞመንት ማለት ነው። አሁንም እንደዚሁ ነው እየቀጠለ ያለው። ምክንያቱም ዘርን ከዘር የማጋጨት እና ዲቫይድ ኤንድ ሩል ፖሊሲ በኢትዮጵያ ህዝብ ውስጥ በማስገባት የህዝብን የማጫረስ ተግባር ነው እንጂ የተያዘው በትክክል የኢትዮጵያን ህዝብ በአንድነት ሰላምና ብልጽግና እንዲሁም ሰብአዊ መብት መከበር በሰር መምራት ጉዳይ አይደለም እያየን ያለ ነው። እና ከዚህ ጋር ተያይዞ ህገ መንግስቱ እንግዲህ አሁንም ስለዚህ ስርዓት ነው እያወራው ያለውት። 9 ክልሎችን ያቋቁማል እና እነዚህ 9 ክልሎች እንግዲህ እንደ ኔሽን ናሽናሊቲስ ኤንድ ፒፕል ነው። ስለዚህ ሁሉም የየራሱ አይደንቲቲ እንዳለው ነው የሚያየው ህገ መንግስቱ። ስለዚህ ከሁለት ብሔር የወጡ ሰዎች እንግዲህ ህገ መንግስቱ አያውቃቸውም ማለት ነው። ከአማራና ከኦሮሞ እናት አማራ አባት ኦሮሞ የሆኑ ሰዎች ይቅርታ አርጉልኝና ማለት ነው። ህገ መንግስቱ እንግዲህ እያንዳንዱን ግለሰብ የሚያውቀው አንድ ዘር እንዳለው ነው። ምክንያቱም የህገ መንግስቱ ጽንሰ ሀሳብ ከፕሪያምብሉ ላይ ማንበብ ይቻላል። ከዛ በኋላ በ9 ክልሎች መከፈላቸው ይህም ደግሞ በዘርና በቋንቋ መሆኑን አስመልክቶ ማለት ነው። ወደፊት የኢትዮጵያ መጻኢ ዕድል ምን ይሆናል፣ ምን አይነት የርዕዮተ ዓለም መከተል አለብን የሚል ጥያቄ ከዚህ ጋር ተያይዞ ተነስቷል። የኢትዮጵያን የችግር በእርግጥ በአንድ ጣሳ ውስጥ ወይም ደግሞ ጠርሙስ ውስጥ መክተት ይከብዳል እና አንድ ዘላቂ መፍትሄ ማምጣት ይከብዳል እና ብዙ ጊዜ እኔ የምመክረው ምንድነው ከፍተኛ የሆነ ጥናት መደረግ አለበት። ይህም ጥናት የሚያተኩረው መሰረታዊ ችግሮቻችን እንግዲህ መጠነ ሰፊዎች ናቸው። እነዚህ ችግሮች በየደረጃው መፈታት የሚገባቸው ናቸው እና ሰዎች በሀገራቸው ውስጥ በሰላም በዲሞክራሲያዊ ስርዓት የህግ ሽፋን ባለበት ስርዓት ውስጥ እንዲኖሩ ከዛ በኋላ ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ መብቶቻቸው ተጠብቀው ከሌላው ዓለም ጋር በሚመጣጠን መልኩ የኑሯቸው ደረጃ በዚህ አይነት መልኩ የታሰበ የፖለቲካ ጽንሰ ሀሳብ ማምጣት አለብን ነው። ስለዚህ እንግዲህ እኔ አሁን እዚህ ጋር መፍትሄ ለማምጣት የምጥር ከሆነ ስህተት ነው። ምክንያቱም እያልኩ ያለሁት በአገራችን ውስጥ የናሽናል ኮንሰንሰስ የብሔራዊ ስምምነት ሊመጣ ወይም ደግሞ የብሔራዊ አንድነት ወይም ስምምነት እንደዛ ልለው እችላለሁ ሊኖር ይገባል። በእያንዳንዱ መድረክ ደረጃ ውይይቶች ሊደረጉ ይገባሉ። በትክክል የሚያስፈልገን ችግር ምንድን ነው? ስለዚህ ይሄ ችግር እስካሁን ከኤሊትሶች የወረዱ የችግር አፈታት ስርዓቶች ነው ለዚህ ያበቃን። ስለዚህ ህብረተሰቦቻችን ሊወያዩበት ይገባል። ማንኛውም ወጣት አካል በዩኒቨርሲቲ ገብቶ የተማረ ሊሆን ይችላል፣ ሃይ ስኩል ያለ ሊሆን ይችላል፣ የተማረ ያልተማረ የኢትዮጵያ ችግር ሪሊ ምንድን ነው? አሁን በብዛት እያየን ያለነው እንግዲህ በወጣቱም አካባቢ በዘር የመከፋፈል ነው። በትክክል ይህ በዘር የመከፋፈል ጉዳይ የመጣው አሁን መንግስት ከሚከተለው የከፋፍለ ግዛ ስትራቴጂ ነው ወይም ደግሞ ፖሊሲ ነው። ስለዚህ እነዚህን ነገሮች እንግዲህ ወደፊት አንድ ላይ ፈተን አገራችንን ወደ አንድ እርምጃ የምናራምድበት መልኩ መንገድ ወይም ደግሞ ጽንሰ ሀሳብ ይታየኛል። ነገር ግን በአንድ መስመር የኢትዮጵያ ችግር የክላስ ዲፈረንስ ነው ወይም ደግሞ የናሽናል ኦፕሬሽን የብሔራዊ ጭቆና ነው ወይም እንዲህ ነው ልል አልችልም። የኢትዮጵያ ችግር
መጠነ ሰፊ ችግር ነው። ይህንን መጠነ ሰፊ ችግር በአንድ ጠርሙስ ውስጥ በአንድ ብርጭቆ ውስጥ ከቶ በአንድ ጊዜ መፍትሄ ይሰጠው የሚል አይነት አመለካከት የለኝም። አቶ ዘላለም አመሰግናለሁ። አቶ ጌታቸው በጣም ሰፊ ማብራሪያ ነው የሰጠኝና እንደው ጥያቄን ለማጠቃለል ያክል ነው አንድ አጭር ጥያቄና እንዲመልሱልኝ የምፈልጋቸው ጥያቄ ነበረችኝና ይሄ ምንድነው በኢትዮጵያ ሱዳን ቦርደር የዲማርኬሽን የማካለል የተመለከተ ነው የሚሆነውና ይህን ህዝብን ያላማከለ ህዝብ ያልተሳተፈበት በህዝብ ይሁንታ ያላገኘውን የድንበር ማካለል ጉዳይ ላይ የኢትዮጵያ አሁን በስልጣን ላይ ያለው መንግስት ለሱዳን አሳልፎ ለመስጠት እንቅስቃሴ ላይ ይገኛል። ይህ እንቅስቃሴ እንግዲህ ገፍቶ ያየነውበት ሁኔታ ደግሞ በፓርላማው ጭምር ሳይቀር ጠቅላይ ሚኒስትር ኃይለማርያም ደሳለኝ የሱዳን ጠቅላይ ሚኒስትር እስከሚመስሉ ድረስ የኢትዮጵያ ገበሬዎች ሱዳን እየሄዱ እያረሱ ነው በማለት የድንበር ክልል የሚከልለው ኮሚሽን የድንበር ኮሚሽኑ ሳይወስን ራሱ የኢትዮጵያ መሬት ለሱዳን ነው ብለው አሳልፈው የወሰኑበት ሁኔታ አለና ይህን ህዝብን ያላማከለውና ለሱዳን ተላልፎ መሬቱ ቢሰጥና መሬቱ ለሱዳን ቢሰጥ ህዝብን ሳያማከል ቢሰጥ ወደፊት በዓለም አቀፍ በኢንተርናሽናል ህግ አንፃር ወደ ኢትዮጵያ ማስመለስ የሚቻልበት ነገር አለ። ይህ ነገር እንዳይጸድቅ እና እውቅና ላያገኝ እንዳይችል ማስደረግ የሚቻልበት ዓለም አቀፍ ህግ ይኖር ይሆን? ከዚህ ጋር ተያይዞ እንግዲህ ከኖቬምበር 23 2015 ጀምሮ ላይክ የኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ እንዲሁም የሱዳኑ ፕሬዝዳንት ኦማር አልበሽር በኢትዮጵያና በሱዳን መካከል በተነሳው የድንበር ግጭት ምክንያት አንድ መፍትሄ ለማምጣት ስምምነት ጀምረዋል። ስለዚህ ይህ ስምምነት እንግዲህ በምን መልኩ ነው የሚሄደው? አሁንም ቀጥሏል። በሁለቱ አገር መካከል የተቋቋመ ኮሚቴ አለ እና ይህ ኮሚቴ ጉዳዩን እያየ ነው። እስካሁን ሪፖርት አላቀረበም። እንግዲህ በሁለቱ አገሮች መካከል ትክክለኛ የሆነ የድንበር ግጭት አለ። መሰረታዊ ጥያቄ ይሄ ነው። ይሄ ግጭት እንዴት ሊፈታ ይገባዋል ነው። ስለዚህ አሁን እንግዲህ እያየን ያለ ነው በሱዳን ጋዳሪፍ አካባቢ እንዲሁም አሁን ያጋጫል ተብሎ እየተጠቀሰ ያለው ቦታ ማለት ነው አልፋሃጋ የሚባል አካባቢ ነው። እንግዲህ በዚህ አካባቢ ወደ 250 ስኩዌር ኪሎ ሜትር የሚሆንና እንዲሁም ደግሞ 600,000 ሄክታር መሬትን የሚይዝ አካባቢ ነው። አካባቢው እንግዲህ በሱዳንና በኢትዮጵያ መካከል ያለው ድንበር ማለት ነው በ1908 በፈረንጆቹ አቆጣጠር በቅኝ ገዢዎች በብሪታንያ እና በኢጣሊያ መንግስታት ስምምነት ነው ዲማርኬት የተደረገው የተከለለው። ይህ እንግዲህ ክልል ይህ ቦታ በተለይ አልፋጋ የሚባለው የሁለቱም የሱዳኑም የኢትዮጵያም ገበሬዎች የሚገኙበት አካባቢ ነው እና በተለያየ ጊዜ የጥቃት ይደርሳልና ሰዎች ይሞታሉ። ስለዚህ ይህንን ግጭት ለመፍታት ብሎም ደግሞ ብዙ ጊዜ የኢህአዴጎች በዛ ጋር ሰርጎ ገቡ የተቃዋሚ ኃይላትን ለማዳከም ከሱዳን መንግስት ጋር ስምምነት ሲፈጽሙ ቆይቷል። ማለት የሱዳን መንግስት የኢትዮጵያ መንግስት ተቃዋሚ ናቸው ብሎ የፈረጃቸውን ተቃዋሚ ኃይሎች አሳልፎ የሚሰጥበትን መልኩ ማለት ነው የፖለቲከኞችን ማለት ነው። እና ከዚህ ጋር ተያይዞ እንግዲህ የሚነገረው በዚህ ቦታ ላይ አንዳንድ የትግሎች አሉ። እነዚህ ትግሎች እንግዲህ የሚመነጩት ስርዓቱ ከሚከተለው የፖለቲካ ጽንሰ ሀሳብ ተነስቶ እና አሁን አክቹዋሊ በመሬት ላይ ያለው የፖለቲካ ስርዓት ለኢትዮጵያ ሕዝብ የማይመችና የኢትዮጵያን ሕዝብ ለረሃብና ለችግር የዳረገ እንዲሁም ለስደት የዳረገ ነው ብለው የሚታገሉ ኃይሎች ይኖራሉ። እነዚህ ኃይሎች ቤዛቸውን እንግዲህ በተለያየ ቦታ በእነዚህ በሱዳን ቦታዎች ጠረፍ ላይ አድርገዋል የሚል ኢንፎርሜሽኖች አሉ እና እነዚህን ኃይሎች ለማዳከም ብሎም ኮምፕሊትሊ ቆርጦ ለማውጣት ይህንን አካባቢ ለሱዳን አሳልፎ መስጠት አንደኛው የኢህአዴግ አማራጭ ነው ማለት ነው።
ነገር ግን እንደ ሀገር እውነት ግጭት ካለ በእነዚህ ቦታዎች ላይ ማለት ነው ግጭቶች እንዳሉ የሚታዩ መረጃዎች አሉ። ሰዎች አንዳንድ ጊዜ እንደሚሞቱ ማለት ነው። ይህ ቦታ ማስማማ ከሆነና በትክክል በብሪታንያ እና በኢጣሊያ የተደረገው ስምምነት ፎልስ ከሆነ አሁን ጥያቄው እንግዲህ የመሬት የማን ነው የሁለቱም ህዝቦች የሚኖሩበት ከሆነ ይህ ለስንት ዓመታት ነው እነዚህ ህዝቦች የኖሩት ነው ጥያቄው። በዛ ቦታ ላይ የእንግሊዝ ቅኝ ግዛትና የጣሊያን ቅኝ ግዛት እንግዲህ ካለፈ ዘመናት አልፈዋል፣ ከ40 ዓመት አልፏል ከዛም በላይ እና እነዚህ ሰዎች ኑሯቸውን መስርተዋል። እንደ ቦታቸው እንደ ሀገራቸው ነው ሲኖሩ የነበሩት ለማለት ፈልጌ ነው። ኢቭን ከቅኝ ግዛቱ ወደዚህ ያለውን ጊዜ ስናይ ግን ቤዚካሊ መጠየቅ ያለበት ከቅኝ ግዛቱ በፊት ያለው የነበረው ሁኔታ ምን ይመስላል ነው። ይህ መሬት የኢትዮጵያ ነው ወይንስ አይደለም? ከቅኝ ግዛቱ በፊት ታሪካችን ከቅኝ ግዛት ወደዚህ ያለ ታሪክ ብቻ አይደለም ያለን እና ሰፊ ታሪክ ነው ያለን። ስለዚህ ይህንን በአጠቃላይ በኮንሲደሬሽን ውስጥ በማስገባት የኢትዮጵያ መንግስት እንግዲህ የኢትዮጵያን ህዝብ ኢንተረስት በጠበቀ ሁኔታ ይደራደራል ወይ ነው። የኢትዮጵያን ህዝብ ኢንተረስት ፍላጎት፣ ጥቅም በጠበቀ መልኩ ይደራደራል ወይ ነው የኔ ጥያቄ። ስለዚህ ይህ የኔ ጥያቄ እንግዲህ መልስ የሚያገኘው አይ ቲንክ ቅድም እንደጠቀስኩት ከዚህ በላይ ማለት ነው የኢትዮጵያ መንግስት በጫፍ ላይ በሱዳን ድንበር ላይ ያሉ ተቃዋሚ ኃይሎችን ማዳከም መቁረጥ ይፈልጋል። ይሄንን ቦታ አሳልፎ መስጠት ለኢትዮጵያ መንግስት በጣም ቀላል ነው ከዚህ በመነጨ ማለት ነው። ምክንያቱም መንግስት ብዙ ጊዜ ስሜታዊ ነው። የተለያዩ የአገሪቷን አካላቶች ቆርጦ ሲሰጥ አይተናል። ከዚህም በላይ ደግሞ በዓለም አቀፍ የድንበር ኮሚሽኖች የተወሰኑ ውሳኔዎችን ጥሶ ህዝቦችን ሲያጫርስ አይተናል እና ለኢትዮጵያ ጥቅም ህዝብ ይሰራል ወይ አሁንም ጥያቄ ነው እና ወደፊት ይህንን በተመለከተ በዓለም አቀፍ ደረጃ ምን አይነት መፍትሄ ያገኛል ነው ወደፊት እንግዲህ በእያንዳንዱ የፓክታ ሱንት ሰርቫንዳም ይባላል። እያንዳንዱ መንግስት እንግዲህ ላለበት ጊዜ ኃላፊነት አለበት። ህዝብን ወክሎ ነው የሚፈራረመው። እንግዲህ ያየን ያለነው አንድ አብኮመን ወይም ደግሞ ስምምነት ነው የሚፈራረሙት እነዚህ ሰዎች። ይህ ስምምነት በሁለቱ አገሮች መካከል እንደ ህግ ነው፣ ገዢ ነው። ስለዚህ እኔ የምለው ወደፊት ይህንን ህግ ከማፍረስ አኳያ የዓለም አቀፍ ህጎችን ቤዝ አርግተን እንትን ከምንል ይልቅ ምክንያቱም አሁን መንግስት የሚፈራረመው ስምምነት ወደፊት ለሚመጡት መንግስቶቻችን አስገዳጅ ስለሆነ ማለት ነው እና የስቴት ሪስፖንሲቢሊቲን እዚህ ጋር መጥቀስ ይቻላል እና እያንዳንዱ መንግስት ላለበት ጊዜ ኃላፊነት አለበት። ስለዚህ ይህ ኃላፊነቱን በስነ ስርዓት ይወጣ ባይ ነኝ እኔ። ወደፊት ይህ ስርዓት ለሚያስከትለው ማንኛውም ዳሜጅ ሊሆን ይችላል ወይም ደግሞ መጥፎ ተግባሮች ወደፊት የሚመጣው ስርዓት ይህንን ይቀበላል እንጂ ከመቀበል ወደኋላ የሚልበት ምንም አይነት ህጋዊ ማዕቀፍ የለም። ስለዚህ ይህ መንግስት አሁንም ደጋግሜ ማመልከት የምፈልገው የኢትዮጵያ ህዝብ ጥቅምን ባማከለ መልኩ ውሳኔዎችን ቢወስን ስምምነት ቢፈጽም መልካም ይመስለኛል። ይህ ስምምነት መሆን ያለበት አካባቢው የሚኖሩ ሰዎችን ድምጽ ማካተት አለበት ብዬ ነው የማስበው። ይህ የማይሆን ከሆነ መንግስት ወደ ስምምነት የሚገባ ከሆነ አንደኛ ኢትዮጵያ ወደፊት ትገደዳለች፣ በዚህ ስምምነት መሰረት ወደፊት መቀጠሏ ማለት ነው። ሁለተኛ እዛ አካባቢ የሚኖሩ ሰዎች ለዘላቂነት መፍትሄ ያገኛሉ ወይ ነው። ስለዚህ የማይበርድ እርስ በርስ ጦርነት ውስጥ ልንገባ የምንችልበት አጋጣሚ ስላለ እኔ እንደኔ አስተያየት የምለው ምንድነው ይህ መንግስት ይህን ነገር ሊያጤነው ይገባል፣ በደንብ ሊያስብበት ይገባል። ለዚህም ሰፊ የሆነ የማህበራዊ ድምጽ
ሊያገኝ ይገባል። ይህንን ውሳኔ ከመወሰኑ በፊት ይህንን ስምምነት ከመፈረሙ በፊት ባይ ነኝ። አመሰግናለሁ አቶ ዘላለም። በዚህ ደረጃ የህግ ባለሙያና የሰብአዊ መብቶች ተሟጋች አቶ ጌታቸው ኃይለማርያም ህይወትን ሰውተው በኢትዮጵያ ወጣቶች ድምጽ ተገኝተው ስለሰጡን ሰፊ ማብራሪያ በኢትዮጵያ ወጣቶች ድምጽ አድማጭና ተመልካቾች ስም ልባዊ ምስጋናዬን አቀርባለሁ። ወደፊት በተለያዩ ሀገራዊ ጉዳዮች ላይ እንዲሁ በክፍላችን መተው እንዲሁ የተለያዩ ሀሳቦችን እንደሚሰጡን ተስፋ አደርጋለሁ። ለዛሬ በአድማጮችና በተመልካቾቻችን ስም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ አቶ ዘላለም። እንግዲህ ከሚዲያችሁ ጋር ወደፊት ተባብሬ ለመስራት ዝግጁ ነኝ። አመሰግናለሁ። አድማጮቻችን እስካሁን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። በቀጣዩ ሳምንት ፕሮግራማችን እስክንገናኝ ቸር ይግጠመን።